ሳለ የካርልን ውይይት ለመሰለል የኮሙኒኬሽን መስመር ይከፍታልና የበረራ ሥራዎችን እያቆመ መሆኑን ይረዳል። ሊዮ ጓደኛውን ትቶ ለመሄድ ፈቃደኛ ባለመሆኑ መንኮራኩሩን አስነስቶ ሌሎች ሳይከለክሉት በፍጥነት ከጣቢያው ይወጣል። ካርል በመጨረሻ ሲያውቅ በኮሙኒኬሽን ይጮህበታል፣ ሊዮ ግን ችላ ይለዋል። መንኮራኩሩ በቀጥታ ወደ ማዕበሉ ውስጥ ይበራል እና ከጥቂት መንቀጥቀጥ በኋላ አንድ ብሩህ ብርሃን ይታያል። ሊዮ የፐርክሊስን መንኮራኩር ያያል። ለቡድኑ ለማሳወቅ ቢሞክርም ኮሙኒኬሽኑ ስታቲክ ጫጫታ ብቻ ያሰማል። ከዚያም ሌላ ብርሃን በሩቅ ይበራልና የፐርክሊስ መንኮራኩር በውስጡ ይጠፋል። ብርሃኑ ቀጥሎ የሊዮን መንኮራኩር ይመታልና ሁሉንም ስርዓቶች ከመዝጋቱ በፊት ለጥቂት ሰከንዶች ያናውጠዋል። ሊዮ መንኮራኩሩ ከማዕበሉ ውጭ እየተንሳፈፈ መሆኑን ሲያውቅ ደንግጦ ጣቢያውን ለማግኘት ደጋግሞ ቢሞክርም ምንም አልተሳካለትም። መንኮራኩሩን ለመቆጣጠር በከንቱ ይሞክራል፣ እሱ ግን ዝም ብሎ ይንሳፈል። በጣቢያው ላይ ሰራተኞቹ ከአንድ አዛውንት ጣቢያቸው ሲከሰከስ ሜይዴይ የእርዳታ ጥሪ እያለ የሚያለቅስበት ምስጢራዊ መልእክት ይደርሳቸዋል። ብዙም ሳይቆይ የሊዮ መንኮራኩር ወደ ሌላ ብሩህ ብርሃን ይሄዳል እና በድንገት ስርዓቱ እንደገና መስራት ይጀምራል። እሱን ግራ በሚያጋባ ሁኔታ በሰዓቱ ላይ ያሉት ቁጥሮች በእብደት ይለዋወጣሉ። ስርዓቱ እንደገና ሲከሽፍ በመንኮራኩሩ ውስጥ ብልጭታዎች ይፈጠራሉ እና በአሽለር ፕላኔት ላይ እስኪከሰከስ ድረስ በፍጥነት መውረድ ይጀምራል። መንኮራኩሩ በምድር ላይ ለጥቂት ማይሎች ከተጎተተ በኋላ በመጨረሻ በአንድ ኩሬ ውስጥ ያርፋል። እንደ ዕድል ሆኖ መንኮራኩሩ የድንገተኛ ጊዜ ማንሻ ስላለው ሊዮ ራሱን ለማስወጣት ይጎተዋል። ከዚያም የሚነድደው መንኮራኩር ወደ ታች ሲሰምጥ እሱ ከኩሬው ዋና አውጥቶ ይወጣል። ዱር ጫካ ለማግኘት ዙሪያውን ይመለከታልና ካሩቢና ልጁ ዳና ከጎሳ አባላት ጋር ሲሮጡ የሚያሳይ ድምፅ ይሰማል። እነሱ ሊዮን ችላ ብለው መሮጣቸውን ይቀጥላሉ። የጎሳ አባላቱ ጋሻና ጦር ከለበሱ ጦጣዎች እየሸሹ እንደሆነ ይታወቃል። የፈራው ሊዮም አብሮ ለመሮጥ ይወስናል።